ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ እንግዲህ ጠቃሚ የሆነ ነገር ለእናንተ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ምንድነው የምናየው? ስለ ጨጓራ በሽታ ይሆናል ማለት ነው። የጨጓራ በሽታ እንግዲህ ብዙ ሰዎችን የሚያጠቃ ያለና በጣም ብዙ ሰዎችን ቀላል እስከ ከባድ ህመም እየዳረገ ያለ በሽታ ነው። እናም ይህ በሽታ ሊከሰት የሚችልባቸው መንስኤዎች ምንድነው የሚለውን በዝርዝር እናያለን። ከዛም በመቀጠል በቀላሉ እንዴት ማከም እንችላለን፣ መቼ ወደ ሐኪም ቤት መሄድ አለብን እና ደግሞ አፋጣኝ መፍትሄዎችንስ ምን እንውሰድ፣ በቤት ውስጥ ልንወስዳቸው የምንችሉ ቀላል የሚባሉ በሽታውን ሊያስታግሱልን የሚችሉ ነገሮች ምንድናቸው የሚሉትን እናያለን። እንግዲህ በመጀመሪያ የምናየው የጨጓራ በሽታ ሊከሰት የሚችልባቸው ዋና ዋና መንስኤዎችን ነው ማለት ነው። አንደኛ እንግዲህ በባክቴሪያ ኢንፌክሽን ነው። ይህ ባክቴሪያ ኢንፌክሽን በጨጓራችን ግድግዳ ላይ በመጣበቅ ባክቴሪያው በጨጓራችን ግድግዳ ላይ በመጣበቅ ከዛም የጨጓራችንን ሙከስ ሌየር በመጉዳት አሲዱ በቀጥታ ጨጓራችንን እንዲያገኘው ያደርጋል ማለት ነው። ይህ ደግሞ ስር የሰደደ ረጅም ጊዜ የሚቆይ እብጠት እንዲፈጠር ዋና ምክንያት ይሆናል ማለት ነው። ሁለተኛ የህመም ማስታገሻ መድኃኒቶች። አንዳንድ የህመም ማስታገሻ መድኃኒቶች የጨጓራ ሽፋን የሚጠብቁ ሆርሞኖች ምርትን መጠንን እንዲቀንሱ ያደርጋል። በዚህ ጊዜ አሲዱን የመከላከል አቅሙ ሲዳከም የጨጓራ አሲድ በቀላሉ ግድግዳውን በመጉዳት አጣዳፊ ወይም ድንገተኛ ስር የሰደደ እብጠት እንዲፈጠር ሊያደርግ ይችላል ማለት ነው። በዚህ ጊዜ ጨጓራ ህመም ይከሰታል ማለት ነው። ሶስተኛ ከመጠን በላይ ያለፈ የአልኮል መጠጥ። አልኮል የጨጓራ ውስጥ ግድግዳን በቀጥታ ያበሳጫል። በዚህ ጊዜ ጨጓራችን ሲበሳጭ እና በአልኮል አማካኝነት ጉዳት ሲደርስበት ይህም አሲዱ የጨጓራን ግድግዳ እንዲያጠቃ ያደርገዋል ማለት ነው። እናም ይህም አንዱ ምክንያት ነው። አራተኛ ከባድ ጭንቀት። በአንዳንድ ህክምናዎች ኢንፌክሽኖች ምክንያት የሚፈጠር ከባድ የፊዚዮሎጂ ጭንቀት ለጨጓራ በሽታ ሊያጋልጥ ይችላል ማለት ነው። ከዛም በተጨማሪም በኑሮ ዘይቤ ያሉ ጭንቀቶች፣ ብስጭቶች ሲከሰቱ እንደነኛ አይነት ነገሮች የጨጓራ ህመምን አንደኛ ሊያባብሱ ይችላሉ፣ ሁለተኛ እንዲከሰትም ያደርጋሉ ማለት ነው። አምስተኛ የሐሞት ወደ ጨጓራ መመለስ። እንግዲህ ሐሞት ከትንሹ አንጀት ወደ ጨጓራ ተመልሶ ሲፈስ የጨጓራን ግድግዳ በቀጥታ ያበሳጫል ማለት ነው። እዚህን ጊዜ ጨጓራችን ይቆጣል እናም የማቃጠል ስሜት እንዲሰማን ያደርጋል። ስድስት ራስን በራስ የመከላከል ስሜት መዛባት። እንግዲህ ይህ እንዴት ነው የሚፈጠረው? የሰውነታችን በሽታ የመከላከል ስርዓት በስህተት የራሱን የጨጓራ ግድግዳ ሴሎችን በማጥቃት መጉዳት ሲጀምር ነው ማለት ነው። እንግዲህ በዚህን ጊዜ ጨጓራችን እንዲቆጣ ያደርገዋል ማለት ነው። እናም እነኚህ እንግዲህ ስድስት ነገሮች ዋና ዋና እንደ መንስኤ አድርገው የሚታዩ ነገር ናቸው። ከዛ በተጨማሪም እንግዲህ እንደየሰው ባህሪ ቢለያይም በአንዳንድ ሰው ላይ የጨጓራ የአሲድ መጠን ከፍተኛ ሆኖ መገኘት በራሱ እንደ አንድ ምክንያት ሊጠቀስ ይችላል። እናም መቼ ዶክተር ማማከር ያስፈልጋል የሚለው ይህ ዋናኛ ጥያቄ ነው። እንግዲህ መቼ ዶክተር ማማከር አለብን፣ መቼ ነው ወደ ዶክተር መሄድ ያለብን የሚለው ስናይ አንደኛ ከባድ ወይንም ለረጅም ጊዜ የማይሻሻል የሆድ ህመም ሲሰማ፣ ከባድ የሆነ የሆድ ህመም ሲሰማን ወይም ከባድ የሆነ የማቃጠል ስሜት ሲሰማን፣ ሁለተኛ ደም በምናስታውቅበት ሰዓት ደም ካለ፣ ጥቁር ወይንም የደረቀ ሰገራ ካለ በዚህ ጊዜ ወደ ህክምና ተቋም መሄድ ይኖርብናል ማለት ነው። ከዛ መቀጠል ሶስተኛ ምግብ ለመዋጥ መቸገር ካለ፣ አራተኛ ከፍተኛ የክብደት መቀነስ ባልታወቀ ምክንያት ክብደታችን በከፍተኛ ሁኔታ ሲቀንስ፣ ይህም ወደ ህክምና በመሄድ ጉዳዩን መለየትና በሽታውን መታከም መቻል አለብን ማለት ነው። እንግዲህ ከዛ ተጨማሪ በሽታውን የሚያባብሱ ነገሮች ምንድን ናቸው? በሽታው ሊያባብሱብን የሚችሉ ነገሮች አሉ። በዋናነት እነኚህ ነገሮች ምን ናቸው የሚሉትን እናይና እነኚህ ነገሮች ደግሞ ለመተውም ሆነ ለመቀነስ እንድትሞክሩ እንመክራለን ማለት ነው። አንደኛ በትንሹ እያደረግን መመገብ። ምግብ በምንመገብ ሰዓት አብዝቶ ከመመገብ ይልቅ በትንሹ በመመገብ የሚመረተውን የአሲድ መጠንና ጨጓራችንን ውጥረት መቀነስ። ሁለተኛ ቅመማ ቅመም የበዛባቸው ምግቦችን መቀነስ። ሶስተኛ ከፍተኛ አሲድ ያላቸውን እንደ ፍራፍሬ አይነቶች መቀነስ፣ ለምሳሌ ሎሚ፣ ሎጃ፣ ብርቱካን እነኚህን መቀነስ። ከዛ መቀጠል በዘይት የተጠበሱና ቅባት የበዛባቸውን ምግቦችን መቀነስ ይኖርብናል። ሌላው ካፌን ያላቸው መጠጦች እንደ ሻይና ቡና ያሉ የአሲድ መጠንን ከፍ ሊያደርጉ የሚችሉ ምግቦችን መቀነስ። ከዛ በተጨማሪ አልኮል፣ ጫት፣ ሲጋራ አለመጠቀም። እነኚህ ነገሮች ጭራሽ
አለመውሰድ፣ በዋናነት ያለ ሐኪም ትዕዛዝ የሚወሰዱ የህመም ማስታገሻም ሊሆኑ ይችላሉ መድኃኒቶችን፣ እነኚህን ነገሮች ማቆም መቻል አለብን። እነኚህ የጨጓራ መቆጣትን ወይንም የጨጓራ ህመምን ሊያመጡና ሊያባብሱ ራሱ ይችላሉ ማለት ነው። እነኚህን አለመውሰድ። ከዛ መቀጠል ከመተኛታችን በፊት ምግብ አለመብላት ወይንም ማታ ምግብ ከበላን በኋላ ቢያንስ ለ2 ሰዓት ያክል ድረስ እስከ 2 ሰዓት ድረስ መቆየት ይኖርብናል። በዚህ ሰዓት የሆድ መነፋት እንዳይፈጠር ያደርጋል። ከዛ መቀጠል ምግብ እንሽርሽሪት እንዲኖር ያደርጋል ማለት ነው። በ2 ሰዓት ውስጥ የምግብ እንሽርሽሪት እንዲኖር ስለሚያደርግ የ2 ሰዓት ልዩነት ቢያንስ መቆየት አለብን። የጨጓራ ህመምን ሊያስታግሱ የሚችሉ ምግቦች ምን ናቸው? እንግዲህ የሚያባብሱ ነገሮችን ካየን ሊያስታግሱልን የሚችሉ ነገሮችን ምን ናቸው የሚሉትን እናያለን። ምግቦችና መፍትሄያቸው የሚሉትን ስናይ ነጭ ሽንኩርት እናገኛለን። ነጭ ሽንኩርት እንግዲህ ጥሬ ነጭ ሽንኩርት ፈጭቶ መውሰድ ባክቴሪያውን ሊያስታግስልን ወይንም ለመክታት ይረዳናል ማለት ነው። ስለዚህ ነጭ ሽንኩርት መጠቀም። ሁለተኛ ዝንጅብል የሆድ መነፋትንና የምግብ መፈጨትን ሂደት ስለሚያፋጥን የዝንጅብል ሻይ መጠቀም። ከዛ መቀጠል ውሃን ስናገኝ ውሃ እንግዲህ የምግብ ሽርሽሪት እንዲፋጠን ስለሚያደርግ ውሃን መጠቀም። ዝቅተኛ አሲድ መጠን ያላቸው እንደ እርጎ፣ የድንች ጁስ፣ ፓፓያ፣ ሐብሐብ ያሉትን መጠቀም። ከአትክልቶች እንደ ጥቅል ጎመን፣ ካሮት፣ ዝኩኒ፣ ስፒናች ያሉ ዝቅተኛ አሲድ ስላላቸው እነኚህንም መጠቀም ህመሙን ያስታግስልናል ማለት ነው። ከነኚህ በተጨማሪ ደግሞ እንደ አፋጣኝ መፍትሄዎች የምንወስዳቸው አንደኛ ሙዝን እናገኛለን። እንደ አፋጣኝ መፍትሄዎች ሙዝ በአልካይል የበለጸገ ሲሆን የጨጓራ ግድግድ ጉዳትን ያስታግሳል ማለት ነው። በዚህ እንግዲህ ሙዝ መብላት ህመሙን ሊያስታግስላችሁ ይችላል ማለት ነው። ሁለተኛ የዝንጅብል ሻይ የሆድ ቁጣን ያረጋጋል። ዝንጅብል ሻይ መጠጣት የሆድ ቁጣን ያረጋጋል፣ መነፋትን ይቀንሳል፣ የምግብ መፈጨትን ስለሚጨምር የዝንጅብል ሻይ መጠቀም። ሶስተኛ ወተትና እርጎ መጠቀም። አራተኛ የከባድ የሆነ የቃር ስሜት የሚሰማን ከሆነ መቆምና ቀጥለን ቁጭ ማለት። በተለይ ማታ ላይ ምናምን የቃር ስሜት ሲመጣብን ከመተኛት ይልቅ መቆም ቃሩ እንዲመለስ ስለሚረዳን ቁጭ ማለት ወይንም መቆም ነው ያለብን ማለት ነው። ከዛ መቀጠል እንደ ቀበቶ ያሉ ወገብን ሊያጠቁ የሚችሉ ነገሮች ካሉ እነሱን ማላላት ወይንም መፍታት። ሌላው ከስኳር ነፃ የሆነ ማስቲካ ማኘክ እንግዲህ ማስቲካ በምናኝክበት ወቅት የአፋችን ውስጥ የሚመረጠው የምራቅ መጠን ይጨምራል። ይህም በጉሮሮ ውስጥ ያለውን አሲድ ወደ ታች እንዲወርድ በማድረግ የሚሰማንን ቃር ያስታግስልናል ማለት ነው። እንግዲህ የጨጓራ ህመምን በተመለከተ ያዘጋጀሁላችሁ የጤና መረጃ ይህን ይመስላል ማለት ነው። ሌሎች መረጃዎችን እንዲደርሳችሁ ቤቱን ሰብስክራይብ ማድረግ እና ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረጋችሁ እንዳይረሳ። አመሰግናለሁ።